ቅዳሜና እሁድን የት ለማሳለፍ አስበዋል? የዚህን ሳምንት መጨረሻ አዳዲስ ኢቨንቶች እንንገረው። 13ኛው ዙር ምኞት ባዛር በወዳጅነት ፓርክ ጥቅምት 15 እና 16 ከጠዋቱ 4 ሰዓት ጀምሮ እስከ ምሽቱ 2 ሰዓት በሚካሄደው በዚህ ባዛር ላይ ልዩ ልዩ ሀገራዊ ምርቶችን እየሸመቱ ከቤተሰቦ ጋር የማይረሳ ጊዜ ያሳልፉ። መግቢያ በነፃ። ቴምፖ ፍራይዴይ በአትሞስፌር አርብ ጥቅምት 14 ከምሽቱ 1 ሰዓት ጀምሮ እንደ ዲጄ ማርያም፣ ኪሞ፣ ፓይዙና ሌሎችም ምርጥ ዲጄዎች ላይቭ ሙዚቃዎችን የሚያቀርቡበት ይህ ኢቨንት በአትሞስፌር ይካሄዳል። ዘ ሜከርስ ማርኬት በግሪክ ክለብ በሊንክ አፕ አዲስ የሚዘጋጀው ሜከርስ ማርኬት ባዛር ጥቅምት 15 እና 16 የሚካሄድ ሲሆን በሀገር ውስጥ የተመረቱ ሃይ ኳሊቲ ምርቶችን ይገበያዩ ይለውታል። መግቢያ በነፃ። የአንድ ቀን ሃይኪንግ ጉዞ ወደ ወንጪ በራይዝ አፕ ሃይኪንግ የተዘጋጀው ይህ ጉዞ እሁድ ጥቅምት 16 የሚደረግ ሲሆን የጉዞ ዋጋ 3800 ብር ሆኖ በፓኬጁም ትራንስፖርት፣ የመግቢያ ክፍያ፣ ያስጎብኚ፣ ምግብ፣ ፎቶግራፍና ሌሎችንም ያካትታል። አስቀድመው ለተመዘገቡ ዲስካውንት ይኖረዋል። ማንኛውም አይነት ኢቨንቶች በኦል አዲስ ኢቨንትስ እንዲቀርብለው ከፈለጉ ከታች ባለው ስልክ ቁጥር ይደውሉልን። እነዚህንና የመሳሰሉ ኢቨንቶች ለመከታተል alladdisevents.com ላይ በመግባት መመልከት ይችላሉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ እና ሼር ማድረግ እንዳይረሱ። እናመሰግናለን።